መካከለኛው ምስራቅ በገደል አፋፍ የትራምፕ ማስጠንቀቂያና የኢራን ክላስተር ሚሳኤሎች። መካከለኛው ምስራቅ ወደማይመለስበት የጦር አውሎ ነፋስ እየገባች ነው። ኢራን በእስራኤል ላይ 8ኛ ዙር ጥቃት ሰንዝራለች። ይሄኛው ግን የተለየ ነው። ክላስተር ፈንጂ የታጠቁ ግዙፍ ሚሳኤሎች ቴልአቪቭን አንቀጥቅጠዋል። በሌላ በኩል ዶናልድ ትራምፕ እኔ ያልመረጥኩት መሪ ኢራን ላይ አይቀመጥም ሲሉ የቀጥታ ስርዓት ለውጥ ማስጠንቀቂያ ሰጥተዋል። አሜሪካ ወደ ኢራን ምድር ልትዘምት ነው። ዛሬ ባለው ልዩ መረጃችን ዝርዝሩ እንመለከታለን። የኢራን የሚሳኤል ጥቃትና አዲሱ ቴክኖሎጂ። ኢራን በእስራኤል ላይ የሰነዘረችው 8ኛ ዙር ጥቃት ዓለምን አስገርሟል። ሪፖርቶች እንደሚያመለክቱት ኢራን ሰማይ ላይ በሚተኑበት ወቅት በመቶዎች የሚቆጠሩ ትናንሽ ፈንጂዎች የሚለቁ ክላስተር ሚሳኤሎች ተጠቅማለች። ይህ ማለት የእስራኤል ዘመናዊ የአየር መከላከያ ስርዓቶች ሁሉንም ትናንሽ ፈንጂዎች ለማምከን በእጅጉ ይቸገራሉ ማለት ነው። ይህ ጥቃት በቴልአቪቭና አካባቢው ከፍተኛ ድንጋጤ ፈጥሯል።